መንግስት እንግዲህ ያቅልናል እንጂ እንግዲህ መቼስ እናንተ ታቃላችሁ እንጂ ዛሬ 5 ዓመታችን ነው። ባይገርማችሁ አራበንም አልበረደንም አልቆረቆረንም። በምስሉ ላይ የምትመለከቱት ደብረ ብርሃን የተፈናቃዮች ካምፕ ነው። ቻይና ካምፕ ይሰኛል። እዚህ ቦታ ላይ ከአግማስ ኢትዮጵያ ጋር ተጉዘናል። እኔ እዚህ ውስጥ ገብቼ ጎብኝቻለሁ። በርካታ ነገሮችን አይቻለሁ። አናኖራቸው ምን እንደሚመስል ጥያቄ ማቅረብላችኋለሁ። አስከትዬ ወደ እናንተ አደርሳለሁ። ስሞትም አልበል ግርማ ትርፉ አቶ ግርማ ትርፉ። አዎ በየነ አያት ፈናአለን የመጣ ነው እንግዲህ ከሙሉ ቤተሰቦ ጋር ነው እዚህ የመጡት? አዎ ግማሽም ወደ ሌላ ሀገር ሄዷል። ግማሾቻችንም እዚሁ ካምፕ መጣን። አግማስ ኢትዮጵያ አሁን መልሶ ማቋቋም ላይ እዚህ ካምፕ ውስጥ የሚሰራቸው ስራዎች ሊሰራ የሚያስባቸው ስራዎች አሉና ምን ቢደረግላችሁ ነው የምትመኙት? እንግዲህ ያው መንግስት እንግዲህ ያቅልናል እንጂ እንግዲህ መቼስ እናንተ ታቃላችሁ እንጂ እኛማ ሰማይ ተደፍቶብን የቀን ጨለማ አልብሶን እዚህ ተጠልለን እያያችሁን ምን ለማድረግ እንችላለን? ሐሳባችንማ እግዚአብሔር ደህናውን መንግስት አውጥቶልን አገር ተረጋግቶ ጸረ ህዝቡን አጣርቶ እዛው አገራችን አቀናኑ አገር ቢጨምረን እዛው በደብራችን ሽማግሌም ብንጦር በአገሩ ላይ ብንኖርበት ደስ ይለን ነበረ። ጥሩ ተስፋ ወደፊት ይኖራል። በዚህ ላይ እንግዲህ ጸልዩ። እርሶም ተጨማሪ መንግስትም በርካታ ጥረቶችን እያደረገ ይገኛል። ከዛ ውጪ ደግሞ እንደነ አግማስ ኢትዮጵያ ያሉ ድርጅቶችም ለማገዝ መልሶ ማቋቋሙ ላይ መንግስት ጋር ለመስራት የተቀናጁ ይገኛሉ። እናንተም ኑሩልን። እናንተም እግዚአብሔር ፈጣሪ ያንን ጨለማ ወጥቶ ይህን ብርሃን የሚያመጣ ማን ነው? እግዚአብሔር አይደለም? እግዚአብሔር ይጠብቅልን። እናንተም ታትረሱን እንደዚሁ እየተቆጣጠራችሁን እናንተ ታላችሁ ድረስ ይኸው ዛሬ 5 ዓመታችን ነው። ባይገርማችሁ አራበንም አልበረደንም አልቆረቆረንም። ብርድ ልብሱ እየመጣ ፍራሹ እየመጣ ማንኛው ነገር ታይጎድን እስካሁን ድረስ የተበደልነው ነገር የተራብነው ነገር የለም። እግዚአብሔር ያቆይልን፣ እናንተን ፈጣሪ ያቆይልን እና እኛንም ደግሞ እግዚአብሔር ፈጣሪ ብሎ ወደዛው ወደኖርበት ሀገር ወዲያ ቀና ነው ሀገር እግዚአብሔር እንዲመልሰን ፈቃዱ ይሆንልን። በቃ ያለው እሱ እንደዛ ነው። አመሰግናለሁ።